የትዳር ዓለማው ካልገባን እንደ ሸምበቆ ልንወዛወዝ እንችላለን። ስለዚህ ሰዎችም በሰው ትዳር መሀል ሰውን ለመለየት ሀሳብ ባይሰጡ ጣልቃ ባይገቡ ጥሩ ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። በቃ ጠፍቻለሁ የሚለው ቃል አይገልጸውም። በጣም ይቅርታ። እውነት ለመናገር ከመጥፋት የተነሳ በጣም ናፍቃችሁኛል። ኦልሞስት 1 ወር ይሆነኛል መሰለኝ ቪዲዮ ከሰራሁኝ እና ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኛ ያለን እግዚአብሔር ይመስገን። እኔ ደግሞ በጣም ደህና ለመሆኔ ያው ማረጋገጫው ያው እንግዲህ ግራ ጎኔ ምን ነኝ? ንገረኝ ምን ነው? አካሌ። ከዛ ደግሞ ላንተ ግራ ጎኔ ቀኝ ጎኔ መጥቷል። እንግዲህ ሙሉ ነኝ። ያው እንደምታዩኝ ያው ወዜ ተመልሷል አይደል ቤተሰቦች? ያው በሌላ ነገር እንዳተረጉሙት ያው አካል አጠገብ ሲሆን በቃ ሙሉ ይሆናል እና ለዛ ነው ቤተሰቦች። ግን እስቲ ሰላም ባላችሁ። እሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? ሰላም። እንግዲህ ዛሬ ቤተሰቦቼ እንዳልኳችሁ ከብዙ ቆይታ በኋላ ተመልሰናል። የነበረው ነገር ማለት እንዲህ ቶሎም ለመምጣት ቪዲዮም ለመስራት አይመችም ነበርና የምታውቁት ነገር ነው ያለ ማለት ግልጽ ነው የነበረው ነገርና ለዛም ነው የጠፋሁት። አሁን ግን እግዚአብሔር ይመስገን በተወሰነ መልኩ ያለው ነገር ያው ጥሩ ይመስላል። ለዛም እኔም የሆነ ነገር ልበላችሁ ብዬ ነው የመጣሁት ቤተሰቦቼ። ግን ወደ ዛሬ ቪዲዮ ከመግባቴ በፊት መጨረሻ ላይ የተለያየንበት ቪዲዮ የኔ ቢጤ ወይንም የኔ ቢጤ ሳይሆን ምንድን ነበረ? እስቲ ቃሉን አምጣልኝ። የኔ ቢጤ ነዳያን። የኔ ቢጤ የሚለው ይቅርና ለነዳያን ባለፈው ገንፎ የማብላት ፕሮግራም ነበረ። በጣም ደስ የሚል ቆይታ ነበረ። እጅግ በጣም ከመነግራችሁ በላይ ማለት ሁሉም ነገር ካሜራ ላይ አልወጣም ነበርና የእውነት ነው የምላችሁ እኔም እጅግ በጣም ደስ ብሎኝ ነበርና በዚህ አጋጣሚ ያው ስሜ አይጠቀስ ብላለች እህታችን። ባለሽበት እግዚአብሔር የበለጠውን ያድርግልሽ። ከዚህ በተሻለ ደግሞ ለሰዎች ደስታ መፍጠርን ማድረግን በቃ ለሰዎች መልካም መሆን እንዲሰጥሽ እግዚአብሔር እንግዲህ መልካም ምኞቴ ነው። ምክንያቱም እንደዚህ ለማመስገን እድሉን አላገኘሁም እና በቃ ማለት የነበረው ነገር እንዳለ እንዳያችሁት ነው ቪዲዮ ላይ። እዚህ ጋር እነሱ ቁጭ ብለው አጠገባቸው ነበር ሲሰራ ሲዘጋጅ የነበረው እና በጣም ደስ ብሏቸዋል። ለእነሱ ይሄ እንግዳ ነገር ነው። ምክንያቱም ሁልጊዜ እንጀራና በወጥ ወይ የሆነ ቴካዊ ነገር ነው የለመዱት። ያው ቦታው ስለማይመች እንጂ እኛ ኮፊ ሴሪሞኒውን ላይ አስበን ነበረ። ግን የነበረው ቦታ ለዛ ስለማይመች ስለማይጋብዝ እሱን ነገር እንትን ብለነዋል እና ግን እሱም ባይኖር ለነሱ በጣም ትልቅ ነገር ነበር የነበረው። በእውነት ነው ብላችሁ እጅግ በጣም ደስ ብሏቸዋል። በቃ ገና እየሰራን ማዕዱ ሳይቀርብ ነበር እየመረቁ የነበረውና ስላከበራችሁን ነው፣ በቃ ለኛ ቦታ ስለሰጣችሁን ነው፣ እንደዚህ ነገርኛ አይተናናቅም ብለው በጣም ደስ ብሏቸዋልና ያለው ነገር ለማስታወስ ያልነው ቤተሰቦች እና በዚህ አጋጣሚ ይዛን የነበረውን አይታችኋልና አሁን በቀጣይ ደግሞ እንደዚህ እስር ቤት ላይ ያሉ ሰዎችን ታራሚዎችን ሆስፒታል ላይ ተኝቶ ታካሚዎችን እንዲሁም ደግሞ እንግዲህ ስንመላለስ እናያለን። ሁሉም ወላድ ሆስፒታል የሚሆን ጤና ጣቢያ ላይ እንደዚህ ነገር ተሟልቶላት እንትን አትልም አትታረስም ማለት እዛው ያለው 3 ቀን ልንቆይ እንችላለን 1 ቀን ልንቆይ እንችላለን ሆስፒታል ላይና እነሱን ማለት እንድንጎበኝ እንድንጠይቅላችሁ የምትፈልጉ ውድ ቤተሰቦች በያላችሁበት ከፊት ለፊታችን የገና በዓል ደርሷል። ገና በዓል ያው እንግዲህ የልደት በዓል ነው እንደሚታወቀው። ልደት ደግሞ ስጦታ ነው የሚሰጠውና የግድ ሁልጊዜ ስጦታ ከዚህ በፊትም ብየዋለሁ ገንዘብ መስጠት አይጠበቅብንም። እንደዚህ ሰዎችን የሚያስደስት ነገር ይሆናል ብለው ያልጠበቁትን ነገር አድርገን ማክበር ወይም ሰዎችን ማስደሰት እንችላለንና በዚህ አጋጣሚ እንደዛ ማድረግ የምትፈልጉ ሰዎች ካላችሁ እኔ ዝግጁ ነኝ። እናንተ በገንዘብ በሀሳብ እኔ ደግሞ በጉልበት ነገሮችን እዛ ጋር ፋሲሊቴት በማድረግ በቃ ያደረገው አካል ሲመረቅ በዛ አጋጣሚ እኔም እንግዲህ ምርቃታቸው ደስታቸው ለኔም ጭምር ነውና ይህንን ለማለት ነው። ይቀጥላል። ከልደት በኋላ ረመዳን አለ። የረመዳን ጾም እየደረሰ ነው። በዙሪያችን ቤተሰቦች አሉ፣ ጎረቤቶች አሉ። ያለውን ነገር እናውቃለንና ያው ዝያራ ይባላል አይደል? ዚያራ
እሺ በዚህ ዚያራ አለና የዛኔ እናቶችን አባቶችን ደግሞ ማቀዋለ አንቺ የምታውቂው ብላችሁ እነሱንም መጠየቅ ለምትፈልጉ ቤተሰቦቻችሁንም በቂቤ የሚሆን በተለያየ ነገር ብናግዝ ሰርፕራይዝ ብናደርግ የምትሉ ውድ ቤተሰቦቼ አሁንም መልእክቴ ነው በያላችሁበት። እኔ እንግዲህ ያለውን ነገር አዘገጃጅቼ ጥፍጥ አድርጌ ለማቅረብና በእናንተ ስም እነሱ ለማስደሰት አሁንም ዝግጁ ነኝ። ወሬ ያበዛውባቸው መሰለኝ ገና ከመግባቴ። በዚህ አጋጣሚ እኔ አንድ ሀሳብ ጨምርበት ጥሩ ነው። ቪዲዮን አይቼዋለሁ። ቪዲዮ እጅግ በጣም ደስ የሚል ነገር ነው። ይበረታታ የሚገባ ነው። ምክንያቱም አባቶቻችን መጽሐፍ ምን ይላል? ለችግረኛ የሚያስብ ምስጉን ነው፣ እግዚአብሔር ከመከራ ያድነዋል ይላል። ይሄ በየሃይማኖቱ ችግረኞችን እንድናስብ የተሰጠ ነገር ነው። ምክንያቱም ችግረኛ ስናስብ ፈጣሪ ደግሞ አብልጦ ስለሚሰጥ ማለት እና እጅግ የሚበረታታ ነው። ምክንያቱም ችግረኞቹ ችግራቸውን መካፈል በራሱ ሃይማኖታዊ ወይም ተፈጥሯዊ ሰብአዊም ስለሆነ እጅግ ደስ የአእምሮ እርካታ የምናገኝበት ነውና ይበል የሚያሰኝ የሚያስመሰግን ከፈጣሪም በረከት የሚያሰጥ ስለሆነ እህታችን በወጣ እግዚአብሔር ተካልሽ ደስ ብሎ ስላለ። ምክንያቱም በዚህ ጊዜ ችግረኛን ማሰብ ከኑሮ ውድነት ከብዙ ውጣ ውረድ አንጻር እንትን አይደለም፣ ሰው ሸሽቷል። ግን ባለኛው አቅም ደግሞ ሰው ባለው አቅም እንዲህ ሲያደርግ ደስ ይላል። ደስ የሚል ፕሮግራም ነበረ። በእነሱ ስም እኔ ባመሰግን ደስ ይለኛል። መድረኩ ክፍት ነው፣ አመስገን። ስለዚህ እነዚህን ሰዎች ለማብላት ችግራቸውን እንደኔ በማለት ከሀሳብ ጀምሮ ገንዘብ ከማዋጣት ጀምሮ እንዲብን ብሎ ከማለት ጀምሮ ሀሳብ የሰጣችሁ እጅግ እግዚአብሔር በቸርነቱ ያሰባችሁ ወጣት ካላችሁ በሰማይ ቤት ዋጋ ያደርግላችሁ። ምክንያቱም ሽማግሌዎች ሲመርቁ ነበር። ደግሞ ድጋሚ አስቡ እንዳትረሱ የሚል ድምፅ ነገር ሰምቻለሁ። ደስ ብሎት አንድ አባት ሲመርቅ አይቻለሁና የዛ ምርቃት ቀላል ስራ አይደለ። እግዚአብሔር በበረከት ቤታችሁን ይሙላ። ቀጥሉ፣ በርቱበት። ሰው ያላያቸውን እናንተ በእግዚአብሔር አይን እነሱን ማየታችሁ በፈጣሪ አይን ማየታችሁ እጅግ ደስ የሚያሰኝ ነው። ደስ ስላለኝ ሳልናገር አላለፍብኝ ነው። በዚህ አጋጣሚ ቤተሰቦች እኔም ማለት ወሬ ማብዛት አይሆንብኝና አንዳንዴ ከተለመደው ነገር ወጣ ብለን የሆነ ነገር ስናደርግ በጣም ደስ ይላል። አሁን ለምሳሌ ምግብ በስሎ ምናምን ወይ ፌስታል ሊሆን ይችላል ወይ በሆነ ነገር በፕላስቲክ ሳህን ነገር ነው እዛ ጋር ሬዲ አድርገን ልንሰጣቸው የምንችለው ብዙ ጊዜ ለነዳያን ማለት ነው። ወይ ደግሞ ልብስ ነው። ከዛ የተዘለለ ነገር እንደዚህ ላይቭ እነሱ እያዩ ወይም ደግሞ ቤት ላይ ቢደረግ ወይም ኖሯቸው አቅማቸው ፈቅዶ እነሱ ቢያደርጉት የሚችሉትን ነገር እዛ ጋር አጠገባቸው ስታደርግ አንደኛ እንዳልከውም ደስታ ነው በጣም። ሁለተኛ ነገር ደግሞ ክብር ነው። በቃ ለእኛ ክብር ሰጥተው ዋጋ ሰጥተውን ነው እዚህ ጋር ምናምን ብለው እንግዲህ አንተም እንዳየኸው ነው። በጣም ደስ ይል ነበርና ያም መሰለኝ በጣም ትልቅ ደስ የፈጠረላቸው። ግን ቆይታ እንዴት ነበር አንተ? ቆይታ እጅግ ደስ የሚል ነው። ያው ከቤተሰብ ያን ያህል ደስ ባይልም ግን ሞሮርለስ ጥሩ ነው። እግዚአብሔር ይመስገን ቆይቼ መጥቻለሁ። ያው ጥሩ ነው በሚለው ብናልፍ ይሻላል። ምክንያቱም አንተም ሳሳይ ብዙ አልተጎዳም፣ አልተጎሳቆልኩምና ይሁን እንዳልኩሽ ይሁን። ዞሮ ለአይና ውስጥ የተለያየ ስሜቶች ይኖሩታል። የሆነ ሆኖ ደህና ማለት ጥሩ ነውና ጥሩ ቆይታ ነበረ። ያው በጊዜው መጥቻለሁ። እኔም በጣም ደስ ብሎኛል። ቤተሰቦቼ ያው በእርግጥ ሲሄድ የነበረውን ነገር እናንተም ታውቃላችሁ። በጣም ደብሮኝ ነበረ፣ ከፍቶኝ ነበረ፣ የሚመለሱላ እስከማይመስል ድረስ ማለት ነው የነበረው ነገር። በመምጣቱ በጣም ደስ ብሎኛል። ለአሁኑ እንግዲህ አጠገቤ ነው አለ፣ ከጎኔ ነው፣ እግዚአብሔር ይመስገን። ሰው አብሮ ሲሆንና በርቀት ወይም ተለያይቶ ምንም አይገናኝም፣ ምንም ጭራሽ አይሆንም እና ለዛም ነው እስቲ ዛሬ እኔ ሄዶ በነበረው ማለት አጭር ጊዜ ነው የቆየበት፣ ብዙ ረጅም አይባልም። ግን በዛች ሰዓት ምን ያህል ነው የነበረው ክፍተት፣ ምን ያህል ነው የተጎዳሁት፣ በቃ ብዙ ነገር ነው ሉዝ ያደረኩት እና እንኳን ሰው እስከ ወዳኛው ወይም ደግሞ በግጭት ሰው ለረጅም ጊዜ ሲቆይና ማለት ባለመግባባት ውስጥ አብሮ ባለመሆን ሲቆይና ይከብዳል። ምንም ጥያቄ የለውምና ስሜቱ የተለያየ ነውና ሲመጣ ነው እኔም በቃ እስቲ ለምንድን ነው ብዬ ዛሬም እንግዲህ እሱንም ይዤ የመጣሁት ልናወራው የፈለግነው ጉዳይ ነው። እንግዲህ ቤተሰቦች ሁሉ ነገር ካሜራ ላይ ያወጣም፣ በጀርባ ብዙ የምናደርገው ነገር አለ። እናንተም ብዙ ሀሳብ አስተያየት ትሰጣላችሁ፣ በውስጥም ኮሜንት ላይም ያለሁኝና ብዙ ነገር እናደርጋለን። ከርቀት ያለው የዚህን ያህል የሚጨነቅ ከሆነ ቤተሰብ ደግሞ ምንም ቢሆን ምንም ቤተሰብ ነው አይደል? መጨነቁ ማሰቡ ስጋቶች አይቀርም ምንም ሆነ ምን እና ብዙ ነገር አሳልፈናል። እኔ ሁሌ የምለው ብዙ በመውራት አላምንም፣ ብዙ በመናገር አላምንም። እግዚአብሔር ቢፈቅድ መልካም ነገርን በውስጥ ይመኛለሁ፣ ጸልያለሁኝ።
ነገሮች በሰላም እንዲያልፉ ብዙ ተመኝተናል፣ ብዙ ብለናል ከዚህ በፊት ማለት ነው። እና አንዳንዴ ብዙ ነገር ብላችሁ ብዙ አስባችሁ ብዙ ነገር እንትን ብላችሁ ሳይሆን ሲቀር እስቲ ቆይ ምናልባት በጊዜ ብዛት ብለን የምናልፋቸው ነገሮች አሉ አይደለ? እና ለዛም ነው እንጂ ምንም ሳናደርግ ቀርተን አይደለም፣ ምንም ሳንሞክር ቀርተን አይደለም። ግን እንዳልኳችሁ አንዳንዴ ብዙ ጥረት እናደርግና ከዛ ለባለቤቱ ብለን የምንተው ነገር አለ። ለባለቤቱ ማለት እኛ ምንም አይጨንቀንም ምንም አናስብም ማለት አይደለም። ግን ምን ትላለህ አንተ? ቆይ በባለ ትዳር መሀል የቤተሰብ ጣልቃ ገብነት እስከ ምን ያህል ድረስ ነው? ምንስ ነው ማድረግ ያለበት? ማለት አሁን እግዚአብሔር ይመስገን እኛ እንደቀልድ እንግዲህ 6 ዓመት አሁን 7 ዓመት ሊሆን ነው። ካለህም ተሞክሮ ከምትሰማውም ከምታየውም ምን መምሰል አለበት ብለህ ትላለህ? በመሰረቱ ትዳር ማለት አንድነት፣ አንድ መንፈስ፣ አንድ ሀሳብ ማለት ነው። አሁን ትዳር ስናነሳ ወደ ቤተሰብ ከመሄዳችን በፊት ሰው ወደ ትዳር ሲገባ ትዳር ምንድን ነው የሚለው ማወቅ መቻል አለበት። ትዳር ማለት ዝም ብሎ ተዘሎ ተገብቶ የሚወጣበት አይደለም። የቤተሰቡ ሁለተኛ ነገር ነው። መጀመሪያ በአይምሮ በስሜት በእውቀት እውቀቱ ኖረን በስለን ስንጀምረው ከኋላ የሚመጡ ነገሮች ሊፈቱን አይችሉም። የትዳር ዓላማው ጥልቅ ስሜቱ ካልተረዳ ነው ካልገባን በሚነፍሱ ነፋሶች መካከል ልዩነቶች በቤተሰብ ጣልቃበት በጓደኛ በወሬ ዘመኑ ቴክኖሎጂ ነው። በቅንብር ሰዎች ትዳር ሊበተን ይችላል። ስለዚህ ትዳር ማለት ከሁለት ማህበረሰብ ከተለያዩ ማህበረሰብ የመጡ ሰዎች የተለያየ ሀሳብ፣ የተለያየ እድሜ፣ የተለያየ አመለካከት፣ የተለያየ እውቀት ያላቸው ሰዎች ሴትና ወንድ ህብረት የሚፈጥሩበት አንድነት የሚፈጥሩበት ነው እና ስለዚህ እሱም የራሱ ያደገበት ቤተሰብ፣ ባህል፣ ሃይማኖት፣ እውቀት፣ ገንዘብ፣ ማንነት ሊኖረው ይችላል። እሷም ደግሞ እንደዛ። ስለዚህ ሁለቱም አንድ ሆነው አስማምተው ተሸናንፈው ተግባብተው አንድ የሚፈጥሩበት አንተ ትብስ አንቺ ትብስ የሚባባሉበትና በመግባባት እንጂ ዝም ብለው ትዳር ዓላማ ሳይገባቸው ሰዎች ጣልቃ ሲገቡ እከሌ እንዲህ ብላኛለች ሊሰራለችኝ አልፈልግም የሚባልበት ሳይሆን መጀመሪያ መጤን አለበት። ትዳር ማለት ደግሞ ትልቅ የሀገር መሪ ልናገኝበት የምንችልበት ትዳር ማለት የፈጣሪ በመባረክ የተጀመረበት ሰማያዊ ስጦታ የምንበዛበት ነው እና ለዚህ መጀመሪያ ስለ ትዳር ስናነሳ ትዳር ምንድን ነው፣ ከማን ተሰጠ፣ ከኛ የምንጠበቀ የሚለው ነገር ማወቅ መቻል አለብን። ስለዚህ ያ ከገባን ቤተሰብ መቼስ ሁሉም ቤተሰብ ለራሱ ጥሩ ነገር ለልጄ ጥሩ ነገር ሆናል ብሎ ያሰበው ነገር ሊገልጸው ይችላል። አንዳንዴ ደግሞ ከራስ ወዳድነትም አንጻር አይ ልጄ እንደዚህ ያስብኩትን ካልሆንክ ይሄ ትዳር መፍረስ አለበት መቀጠል የለበትም ሊሉ ይችላሉ። ያ አይደለም። አንደኛ ያ ማድረግ ፈጣሪ ማሳዘን ጭምር ስለሆነ ነውና ትዳር ማለት ተግባብተው ልጆችን የሚያሳድጉበት ልጆች የእግዚአብሔር ስጦታዎች ናቸው። ምናልባት ሁላችንም የምንወዳቸው እንደየ ሃይማኖታችን አባቶች አሉ። እነዛ አባቶች የጥሩ ትዳር ውጤት ናቸው ብዬ አስባለሁ። ልጆችን ለማፍራት አርአያ ለመሆን እኛ ዝግጁ ሆነን ለሀገር ጥሩ ዜጋ የምናፈልቅበት የምናበረከትበት ስለሆነ ትዳር ዝም ብሎ የሚፈርስ ወይ ደግሞ ዝም ብሎ ገብቶ ዝም ብሎ የሚወጣበት አይደለም። ያም አምላክ ፈጣሪ የሚመሰርተው ስለሆነ ምናልባት ተሸናንፎ ተወያይቶ ለምን በትዳር ውስጥ ምናልባት የተለያየ ሀሳብ ካለው ማህበረሰብ ነው የመጣ ነውና የኔ ሀሳብ ለምን መሆን አልሆነም ብላ የምታስብ ከሆነ እሱም የኔ ሀሳብ ብቻ መፈጸም አለበት የሚል ከሆነ ከባድ ነው። ምናልባት ስለ ትዳር ብዙ የምንሰማቸው ነገሮች አሉ። ሰዎች ስለ ትዳር ብዙ ሀሳብ ይሰጣሉ፣ ግን ኖሮት ማየትና አንብቦ ማውራት የተለያየ ነው። ስለዚህ ጥልቅ ስሜት አለው። ልጆችን የምናይበት የእግዚአብሔርን በረከት የምናይበት አንዱ አካል ስለሆነ ነውና ትዳር ማለት ሁለት አካላት የተለያየ ስሜት ያላቸው የተለያየ ሀሳቦች አንድነት የሚፈጥሩበት አንድ ስሜት አንድ ሀሳብ የሚሆንበት ተከባብረው ተዋደው ለልጆቻቸውም ለጎረቤትም ለፈጣሪ የሚያስደስቱበት ጥሩ የእግዚአብሔርን በረከትን የሚያገኙበት ግጭት አይኑርም አይባልም፣ ይፈጠራል። ሁለት አይነት ስሜት ያላቸው አካላት ነው። ግን አይ ምናልባት አስከፍቻት ሊሆናል ወይም አስከፍች ሊሆን ይችላል ብሎ ጥልቅ ስሜት ኖሮ በቃ በይቅርታ ወይም በመግባባት የምናልፈውና በጥሩ ስሜት ልጆች የምናሳደግበት ኑሮ የምንኖርበት ነው የሚገባ። የትዳር ዓላማው ካልገባን እንደ ሸንበቆ ልንወዛወዝ እንችላለን። ስለዚህ ሰዎችም በሰው ትዳር መሀል ሰውን ለመለየት ሀሳብ ባይሰጡ ጣልቃ ባይገቡ ጥሩ ነው። ከገቡም ግን የሰው ወሬ ሰምተን ደግሞ ከሌ እንዲህ ስላለኝ ብለን ማለት የለብንም። የኛ ድርሻ ይኖርብናል። ምክንያቱም ሰው ብቻው ሲሆን ሙሉ አይደለም። ስለዚህ ሙሉ አለ ማለት ጎድሎ ይኖራል። ሁለት ሲኮን ግን አንዱ እሷ ጋር የሌለው ነገር እሱ ጋር ይኖራል፣ እሱ ጋር የሌለው እሷ ጋር ይኖራል። ስለዚህ ተሞላልተው ሙሉ ሆነው የሚቀጥሉበት ነው ብዬ አስባለሁና ስለዚህ ትዳርን አክብረን
ከፈጣሪ ጋር የምንኖርበት ፈጣሪ የምናመሰግነው የወዳችን ፍሬ የምናገኝበት ስለሆነ ትዳርን ብናከብረው በዚህም በዛም ዝም ብሎ የምንታረክበት ሚዲያ ላይ የምንሰጣጣበት አይደለም። ችግር ሊፈጠር ይችላል። ለምን ተፈጠረ ተብሎ ነገሩ ከማገነን ይልቅ ኮዙን አውቀን ምናልባት በተጋጨንበት ነገር በጣም ዋጋ የከፈልንበት ነገር ስንነጋገር ለካ ማጣለን ነገር ሆኖ ሊሆን ስለሚችል የተነገረ ሁሉ የምናደምጥና ወደ ውስጥ የምናስገባ ከሆነ ኮንፊደንስም አይኖርም። መፈራራት ምናምን ነገር ስትሄድ የተዋልሽ ምን ገባሽ መከታተል ይኖራል። ያ ደግሞ ጥርጣሬ ውስጥ ትገቢያለሽ፣ አለመጠን ውስጥ ትገቢያለሽ። ስሜት የሌለው ጥልቅ ስሜት የሌለው ትዳር ውስጥ ትኖራለሽ ማለት ግን ነፃ ሆነ አማኝ ከሆነ እንዳማኝነቱ ከፈጣሪው ጋር ተማምኖ ተናቦ ቢሆን የተሻለ ነው እያስባለሁ። ምናልባት በደንብ ነው የገለጽከው። እውነት ለመናገር በደንብ በተለይ እንደ ሸምበቆ ወደዚህ ያልካት ነገር ወድጄዋለሁ በጣም። ሸምበቆ ለምን ወደዚህ ወደዛ የሚለው ያው ቀጭን ስለሆነ የጠነከረ ነገር ስላይደለ ባላንስ ስለሌለ እውነት ነው። እና እንዳልከውም ነው ሰው በሰውኛ ደግሞ ስንተረጉመው ሰው ወደዚህ ወደዛ ሊል የሚችለው እንዳልከውም በወሬ ሊሆን ይችላል፣ በሰው ግፊት ሊሆን ይችላል። አንዳንዴም ደግሞ የቤተሰብ ጫና ጣልቃ ገብነት ሲበዛም ሊሆን ይችላል። እና እሱ ፓርት ወድጄዋለሁ ማለት ስለ ትዳር በደንብ ገልጸኸዋል። ግን ደግሞ በይበልጥ ብቻችንን ትዳርን መስርተን ብቻችንን ስንሆንና ደግሞ በመካከል ልጅ ሲኖር አንተ እንኳን በራስ በህይወት ስትተረጉሙ ልጅ ሳትወልድ በፊት የነበረ ነገርና ከወለድ በኋላ ይገናኛል? በጭራሽ አይገናኝም። በቃ የሆነ የምትሸነፍለት የሆነ ነገርን የምትተውለት አካል አለ አይደል? እዚህ ጋር በቃ እግዚአብሔር ሰጥቶ ወደ ፈቅደ ወደዚህ ምድር የቀላቀልከው ያመጣው ለዛ ልጅ ስትል የሆነ ነገርን ትተዋለህ አይደል? በቃ እንዳልኩ ፍላጎትን ትገድባለህ። የሚመጡ በዙሪያ በኩል የሚያንዣቡ ነገሮችን በተወሰነ መልኩ በአንዴ ላይሆን ይችላል ካንሰል እያደረክ ትመጣለና ልጅ ሲኖርና ባለትዳርም ሆነን ልጅ ሲኖር እና ሳይኖር እኩል አይደለም። በእርግጥ ትዳር ከሆነ ትዳር ነው በቃ። ግን በይበልጥ ደግሞ ዋጋ የምንሰጠው ዋጋ የምንከፍልለት ደግሞ ልጅ ደግሞ ካለ ምንም ጥያቄ የለውም፣ ምንም ጥርጥር የለውም። ነገሮችን ገታ አድርገን ማቆም አለብን። በመሰረቱ እዚህ ላይ ማላልፈው ነገር እንዳልሽው ልጅ ባለትዳሮች ልጅ ከወለዱ በኋላ ያለው በጣም ይለያል። ወደሚቀጥለው ሀሳብ ከመሄድ በፊት ግን ማሰብ ያለብን ይቅርታ ቤተሰቦች፣ በዚህ አጋጣሚ ይቅርታ ለመጠየቅ እፈልጋለሁ። አየሩ ትንሽ ደመን እንበሏል እና ያዝ ያደርጋል አይደል? አይኑ ላይ አየሩ ደመና ስለሆነ ጨለም ቢልም እንግዲህ ቤተሰቦቼ ይቅርታ ጠይቃለሁኝ። አንተንም ይቅርታ ሀሳብን አቋረጥኩት። ችግር የለም ያው ያለው ነገር ግልጽ ስለሆነ ማለት ነው። የትዳር መሰረቱ ዋና ነው ልጅ አይደለም። ምክንያቱም ልጅ ሚስት ፈጣሪ ነው። ትዳር አለሙ ልጅ ማግኘት አይደለም። ብዙ እህቶቻችን በሚያሳዝን ደረጃ ተጽዕኖ ሲፈጥርባቸው እናያለን። መውለድ ባለመቻሏ ፍታት እንደዚህ የሚበሉ ነገሮች አሉ። የሃይማኖታዊ የሆነ ነገር ነው። ስለዚህ ሰው ተከባብሮ አንደኛ ትዳር ማለት የፈጣሪ ፍቃድን መፈጸሚያ ነው። ፈጣሪ ፈቃዱን የምንፈጸምበት ነው። ስለዚህ ግን ደግሞ ፈቃዱ ሆኖ ደግሞ በወደደ ጊዜ ልጅ ይሰጣል። ስለዚህ መጀመሪያ የነበረን ስሜት ልጅ እንዲኖረን እናስባለን። ማሰብና ሆኖ ሲታይ ደግሞ የተለያየ ነው። ስለዚህ እናስብ እንጂ እንደነበረን አክት አናደርግ። መጀመሪያ ላይ ከወለድን በኋላ ግን ራሳችን ነው የምናየው። ልክ ሰው ፊቱን በመስታወት እንደሚያይ ነው የምናየው እና ልጅ ብዙ ነገር ይቀየራል። አንደኛ አላፍትና ይኖራል። ያ የተወለደው ልጅ ሁለታችንም የጋራ አለፍትና ነው። የእሷ ድርሻ ነው የድርሻ ብቻ የምንለው አይደለም። ምክንያቱም የጋራ አለፍታ ስላለ እንዴት ነው የምንቀርጸው? እንደው እናቶቻችን ሲመርቁ ልጆችን ሲመርቁ ከአባት ብለጥ ይባላልና ከኛ በአስተሳሰብም በአመለካከትም ባህሉን የሚጠብቅ ሃይማኖትን የሚያከብር እናት አባቱን የሚያከብር ታላላቆች የሚያከብር እንዲሆን እኛን የመጀመሪያ ትምህርት ቤት የእኛን መጥፎ ባህሪ ይዞ ማድረግ የለበትም። የእኛን ንግግር ሁኔታችን አይቶ ማድረግ ስለሌለበት በተቻለ መጠን ግብረ ገብ ሆነን አስተማሪ ባህሪ ይዘን ልጆቻችን የምንቀርጽበት። ምክንያቱም ልጆቻችን በበጎ ስንቀርጻቸው ለሀገር በጎ ነገር እንዳበረከትን ማሰብ መቻል አለብን እና ልጆች በጣም ስሜትን ሁሉ ነገር ይቀየራሉ። ልጅን ሳይ እኔ የሚሰማኝ ስሜት እኔ የማውቀው በጣም እኔ ልጆችን ሳይ በጣም የሚገርም ግን ትልቁ ጋር የማይባቸው ግን ደግሞ
በቃ ነገ ለነሱ ምንድን ማድረግ ያለብን እንደ ወላጅ ምንድን ማድረግ ያለብን ምን ማበርከት ያለብን ከምግብ ከመጠጥ ባሻገር እነሱ ራሳቸውን ለአገርን መረከብ እንዲችሉ በስሜትም በሞራልም በአመለካከት ጭምር በበጎነት ጭምር ምክንያቱም ዘመኑ ሚዲያው የሚያሳያቸው ብዙ ነገሮች አሉ ግን ከኛ በበጎ ነገር እንዲቀረጹ የኛ ላፍተን ያደዛ ደግሞ ሁለታችን መግባባት ምናበምች መሻናለ አሁን ሁለታችን በልጆች ፊት ብንሰዳደብ የሆነ ነገር ብንታይ ልጆች ተበላሽተው ትውልድን ማበላሸት ጭምር ስለሚሆንና ስለዚህ ልጅን የመሰለ ትልቅ ኃላፊነት እግዚአብሔር ሰጥቶን አምኖብን ሰጥቶን ያን በፍቅር አለማሳደግ አደራ መብላት አለመታመን ጭምር ነውና ስለዚህ በዛ ልክ ነው የምረዳው እንግዲህ እድሉ ሰጥቶናል እድሉ መጠቀምኛ ነው ያስባል ትዳር ብለን ስንል መጀመሪያ ከነበረን ላይፍ በጣም ብዙ ነገር አስተካክለን ነው መምጣት ያለብን ወደዚህ መሰረት ወደዚህ ቤት አይደለ ጓደኛ መተው ካለብን ጓደኛ ልንተው እንችላለን አላስፈላጊ ነገሮች ወይም ባህሪያቶች ካሉብን እነሱን ልንተው እንችላለን ምክንያቱም ያኛው ላይ የነበረው ላይፍ ሌላ ነው ይሄኛው ደግሞ ሌላ ምዕራፍ ነው እዛ ጋር የነበረው ነገር ይዘን እዚህ ጋር መምጣት አንችልም ምክንያቱም ሊጋጭ ይችላል አብሮ መሄድ ስለማይችል ማለት ነውና ነገር መደጋገም አይሆንና እስካሁን ካየናቸው ከሰማናቸው ነገር ብዙ የተማርናቸው ነገሮች አሉ ብዬ አስባለሁና ለኛም ወደ ቤታችን አመተን ነገ ላይ ያላገባችሁ ልትኖሩ ትችላላችሁ ፍቅረኛ ማለት እጮኛ ላይ ያላችሁ ልትኖሩ ትችላላችሁና በቻላችሁት አቅም እንግዲህ እግዚአብሔር ይመስገንኛም እየኖርን ነው እንዳልኳችሁ ትዳርና ውጭ ላይ ያለው ላይፍ ምንም የሚያገናኘው ነገር የለም በቃ እዚህ ጋር ብዙ ሪስፖንሲቢሊቲ አለ ብዙ ኃላፊነት አለ በቃ ምን እንደወደውን ብናደርገው ደስ የሚለን ነገር እዚህ ጋር ተተን ነው እዚህ ጋር የምንወጣውና በቻላችሁት አቅም ከመጀመሪያ ላይ በቃ ከጓደኛ መምረጥ ጀምሮ ያለው ነገር ምክንያቱም ብዙ ጊዜ ነው ወሬ ራሱ እኮ አውርተህ የምትግባባው ለምሳሌ ባለትዳር ከሆንክ በዙሪያ ባለትዳር ካሉ ሰዎች ጋር ብታወራ ትግባባለህ ወሬ ስለባል ስለሚስት በቃ ስላለው ነገር ከሆነ ማለት ነው አንተ ባለትዳር ሆነው አብዛኞቹ ጓደኞች ላጤ ከሆኑ በወሬ በጨዋታ ደረጃ ትግባቡ አይደለ ስለዚህ በቻልነው አቅም በዙሪያችን የሚኖሩ ሰዎች ወይም በዙሪያችን ከህፃን ጋር እንደመዋል ማለት ነው ትክክልና በዙሪያችን የሚኖሩ ሰዎች ከኛ ነገር ጋር ተመሳሳይ ባህሪ ቢኖራቸው ማለት ሁሉንም ማለት አይደለም አንዳንዴ ሳያገቡም የማስተዋል ጥበብ ያላቸው ማለት በተፈጥሮ ብል የሆኑ ሰዎች አሉ ያለው ነገር አብሮ ማስኬድ የሚችሉ ማለት ነውና ብንችል የሚመስሉ ሰዎች ጋር ብንውል ያ ሲሆን የሆነ እንግባባለን ብዬ አስባለሁና በጣም ከአቅማችሁ በላይ ይሆንና ወይም ደግሞ እንዴት ነው ያለ መሰማት ነገር የሚኖርና እስቲ ቆይ ብላችሁ ደግሞ ተወት አድርጋችሁ የምትሉት ነገር አለና እንደዛ ነው ያለው ነገር የመጨረሻ ማለት የምትፈልገው ነገር ካለ በልና እንሰናበታችሁ ማለት የምፈልገው ነገር መጀመሪያ እኔ ያው የትዳር ኤክስፐርት አይደለሁም ያው ከልምድ አንፃር ከምንመለከተው ነገር አንፃር ነው ሀሳብ የምሰጠው ሌላው ጋብቻ ዋጋ ይከፈልለታል እውነት ነው ዋጋ ይከፈልለታል አንዱ ወገን ብቻ ነው ዋጋ የሚከፍለው ሁለቱም ወገን ዋጋ ይከፈልበት ምክንያቱም ባህሪያችን አመጣጣች ስለሚለያይ ስለዚህ ዋጋ ከፍለ አሁን እኛ በመጣንበት ሂደት የራሳችን የከፈለው ዋጋ አለ ግዴታም ጭምር ነው ስለዚህ ዋጋ ብለው አባቶቻችን ወይም ምን ይላሉ ትዳር ማለት ወደ ባህሩ ፈቀቅ ማለት ነው ፈቀቅ ወደ ፈተና ፈቀቅ የምንልበት ግን ደግሞ የምናሸንፍበት ድል የምናደርግበት ስለሆነ ስለዚህ አንተ ተብስ አንቺ ተባብለን ጥልቅ ስሜቱን በጋራ የምናስተናግድበት ዋጋ የምንከፍልበት ተረጋግተን ነገሮችን የምናስኬድበት መሆን አለበትና ስለዚህ ዋጋ የከፈልበት ነገር ላይና ዋጋ ያልከፈልበት ነገር ላይ እኩል እንትን አይኖርም ትዳር ተሸናንፈን ዋጋ ከፍለንበት ሰማዕት ሆነንበት ትውልድን የምንቀርጽበት ስለሆነ ከስሜታዊነት ወጥተን አንድነት ፈጥረን የተሰጠን አደራ መጠበቅ አለብን ትምህርት ከሆናችሁ ለወደፊት የገጠመን ቻሌንጆች ምናካፈልና ትምህርት ውስጥበት ሊሆን ይችላል አናውቅም እግዚአብሔር በሚያውቀው ነገር ግን እኔ አሁን ብዙ ነገሮች እዩኝ ብቻ የሚባል ነገር ባይኖር ጥሩ ነው ማለት ሁሉ ነገር ሚዲያ ላይ አይወጣምና ያ ነገር ደግሞ ይከስራል አንዳንድ ጊዜ ካያችሁ በጣም በሚገርም ድግስ ተጋብተው በብዙ ነገር ኖሮ ኋላ ግን ከአመት ከ6 ወር በኋላ ፍቻቸውን እንሰማለን እና ያሳዝናል ያ ሁሉ ዋጋ ተከፍሎ ትዳር ይሄ አይደለም ትዳር ዓላማ ከጀመርነው ከፈጣሪ ፍቃድ እስከ ሞት ድረስ ታምነን ያው በትዳር ውስጥ 80 ዓመት 70 ዓመት 60 ዓመት እድሜያቸውን ሲያከብሩ እናያለን እንግዲህ ያ 70 ዓመት በትዳር ውስጥ ሲኖሩ ዋጋ ሳይከፍሉ አይደለምና ይሄ ስለዚህ አንዳንዴ እንደዚህ ነገር ምናረግ ከሆነ ሰይጣንም ስለሚፈትነን በተረጋጋ መንፈስ በማስተዋል ህብረታችንን ትዳራችንን ብንጠብቅ
የድርሻችንን ብንወጣ ለማለት ብዬ ነው። በሚቀጥለው ቪዲዮ ምናልባት የተሞክሯችን ያነበብነው ያጠናነው ሳይሆን በህይወታችን የመጣንበት መንገድ ሊያስተምር ስለሚችል እናስበን እንመጣለን። የኔ ሀሳብ ይሄን አመሰግናለሁ። እሺ ውዴ፣ እንግዲህ ለሰጠህን ሰፊ ማብራሪያ ኤክስፐርት አይደለሁም እያልክ ነበር፣ ግን ያው ንግግር ልክ ህይወት ያስተምራል። በእርግጥ እውነት ነው። አንዳንዴ በጽሁፍ ወይም በሆነ ነገር ከምንማረው ይልቅ ኖረን የተማረው ነገር እጅግ ዋጋ አለውና ይበልጣልም ደግሞ። እናመሰግናለን። በእኔም በቤተሰቦቼም ጭምር ማለት ነው። እና ቤተሰቦች እንግዲህ የነበረን ነገር ይሄ ነው። ያው እንግዲህ ሳጠቃልለው ለምንወደው ለምንሳሳለት ነገር እስከ ጥግ ድረስ ዋጋ እንከፍላለን። መክፈልም ደግሞ አለብን። ዋጋ የተከፈለለት ነገር ነው ፍሬም ያለው ያውም ደስ የሚል ፍሬ እና ዋጋ እንክፈል። በቃ ላመንበት ለወደድነው ነገር የግድ ትዳር ብቻ አይደለም፣ በስራም ሊሆን ይችላል፣ በትምህርትም ሊሆን ይችላል። ብቻ በቃ ህይወታችን ውስጥ ባለው ነገር ካመንበት ከወደድነው እስከ ጥግ ድረስ ቻሌንጅ ሊኖር ይችላል። ግን ያንን ነገር ዋጋ ከፍለን አላማችንን ከግብ እናድርስ እላለሁ። ውድ ቤተሰቦቼ በእውነት በጣም ናፍቃችሁ የነበረ እጅግ በጣም ታውቃላችሁ። በቃ ያው ቤተሰቦቼ ናችሁ እና እንነፋፈቃለን። ስላገኘኋችሁ ዛሬ በጣም ደስ ብሎኛል። እጅግ በጣም መግቢያ ላይ እንዳልኩት ቅቤያችን አለ፣ ከዛ ደግሞ የገንፎ እህል አጥሚት አለ። የወደዳችሁት አላችሁ ከዚህ ቤት ኦርደር አድርጋችሁ በጣም ደስ የሚል ኮሜንት ሰጣችሁኝ ቤተሰቦች አላችሁ። እናንተን ከልብ አመሰግናለሁ። ቀጣይ ደግሞ አዳዲስ ከስተመሮቼ ስልክ አስቀምጣለሁ ከታች ኮሜንት ላይ እየገባችሁ ኦርደር አድርጉ። ከፊት ለፊታችን ቅድም እንዳልኩት ብዙ ደስ የሚሉ በዓላት እየመጡ ነው እና ደግሞ እንዳልኳችሁ ያው ቅቤ ግድ በዓል አይጠብቅም፣ ሁሌ ቢበላ ጥሩ ነው፣ ደስ ይላልና እየደወላችሁ እዘዙ። ለመታዘዝ ዝግጁ ነኝ። ዛሬ እንግዲህ የነበረን ነገር ይሄን ይመስላል። እኔ በጣም ደስ ብሎኛል እውነት ለመናገር ያው ጠፍቼም ብመጣ ያው እንግዲህ አካሌን ሙሉ አድርጌ ስለመጣሁ በጣም ደስ ብሎኛል። ያው እንግዲህ ቶሎ ሄዳ አታስከፋኝም ብዬ ተስፋ አደርጋለሁ እና እጅግ በጣም ደስ ብሎኛል ቤተሰቦቼ። እናንተንም ስላገኘኋችሁ እንደዛው ከኔ ጋር እስካሁን ስለነበራችሁ፣ ስለተከታተላችሁን፣ ስላዳመጣችሁን እጅግ በጣም አድርጌ አመሰግናለሁኝ። ልክ እንደ ሁልጊዜው ሀሳብ አስተያየታችሁን ስጡኝ። ላይክ እያደረጋችሁ ሰብስክራይብ እየሆንን ቤተሰብ እየሆንን ወደፊት እንቀጥላለን እንግዲህ ከእግዚአብሔር ጋር። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ወዳችኋለሁ። ባይ ባይ።